እነዚህን 10 ምልክቶችን በሰውነቱ ላይ ካስተዋሉ የካንሰር ምልክት ሊሆን ይችላልና በአስቸኳይ ሕክምና ያድርጉ። 10ኛ ጡት አካባቢ ያልተለመደ ነገር ማስተዋል፣ በጡት ጫፍ ላይ ፈሳሽ መውጣትና እብጠት ማየት። ምንም እንኳን የጡት ካንሰር አብዛኛውን ጊዜ በሴቶች ላይ የሚከሰት ቢሆንም በወንዶች ላይም ሊከሰት ይችላል። 9ኛ የሆድ ድርቀት፣ በተደጋጋሚ የሆድ ድርቀትና ደም የቀላቀለ ሰገራ የሚያዩ ከሆነ አሊያም ተደጋጋሚ ተቅማጥ ካጋጠመው ሐኪም ጋር መታየት ይመረጣል። 8ኛ የሆድ ህመም፣ ከ15 ቀን የበለጠ የሆድ ህመምና ትውኪያ ካለው ይሄም ሌላው ምልክት ሊሆን ይችላል። 7ኛ የቆዳ ለውጦችን በሰውነታችን ላይ ማየት፣ ቆዳችን የሰውነታችን ዋነኛው አካል ሲሆን የውስጣችን የጤና ሁኔታ አንጸባራቂም ነው። ታዲያ ቆዳችን ላይ የሚከሰቱ ለውጦች የውስጥ ችግራችንን ይነግረናል። ቆዳችን ላይ ቢጫ፣ የጠቆረ ወይም ቀይ ከለር ማስተዋል። 6ኛ ምግብ የመዋጥ ችግር፣ ምግብ በምንመገብበት ጊዜ ተደጋጋሚ የሚከሰት የመዋጥ ችግር ሊያስከትል ይችላል። ምግብ በማንመገብበትም ጊዜ በጉሮሮ ውስጥ ምግብ የቀረ የመሰለን ደስ የማይል ስሜት መሰማት። 5ኛ ምንጩ ያልታወቀ የደም መፍሰስ፣ ሴቶች ከወር አበባና ከወሊድ ደም ውጪ ከማህፀናቸው ምንም አይነት ደም ከፈሰሰ አሊያም በግብረ ስጋ ግንኙነት ጊዜ ምንም አይነት ደም ካስተዋሉ ችላ የሚባል አይደለም። 4ኛ ተደጋጋሚ ህመም መሰማት፣ ህመም በብዙ የጤና ችግሮች ምክንያት ሊከሰት ይችላል። ነገር ግን የማያቋርጥ ህመም የሚሰማው ከሆነ ስር የሰደደ በሽታ ሊሆን ይችላልና ሐኪም ማማከሩ አይከፋም። 3ኛ ተከታታይነት ያለው ትኩሳት፣ ትኩሳት የተለመደ የጉንፋን ምልክት ሊሆን ይችላል፣ ነገር ግን ብዙም ሳይቆይ ይወገዳል። ታዲያ ያልተለመደና ከ15 ቀን ያለፈ ትኩሳት ካለና በምሽት ጊዜ የሚከሰት ከሆነ ሌላኛው የካንሰር ምልክት ሊሆን ይችላል። 2ኛ ድካም፣ ድካም ሲባል ከረጅም ቀን ስራ በኋላ የሚከሰት አሊያም ከጨዋታ በኋላ የሚመጣ አይደለም። ነገር ግን ለረጅም ሰዓታት እረፍት ወስደንበትም የሚደክመን ከሆነ አሳሳቢ ነው። 1ኛ ያልታወቀ ክብደት መቀነስና መጨመር፣ ያለ ምክንያት ክብደት መቀነስና በፍጥነት እየጨመሩ መምጣት። ኪሎ የቀነሰ ወይም የጨመረ ሁሉ ካንሰር አለበት ማለት አይደለም። ነገር ግን በፍጥነት ከቀን ወደ ቀን ያለ ምክንያት ከቀነሱ ግን ሊያሰጋው ይችላል። ውድ እህትና ወንድሞች እንዲሁም አባትና እናቶች ከጤና በላይ ምንም የለምና ቅድሚያ ለጤና እንስ